እንኳን ለዚህ አበቃሽ እንግዲህ እንደምታዩ ይኸውላችሁ የባህላዊ እንትኖችን በሳይንስ አጣምረን የሰራሁት እኮ ነኝ ግን እኔ አሁን ብነግራችሁ መታችሁ ትወሩኛላችሁ ብዬ ነው አሳልፌ የሰጠሁት ማለት ነው ምንድነው ኢትዮጵያ እንደዚህ መስራታችንን ብላችሁ ነው ይሄ እንግዲህ ከዚህ ነው የሚጀምረው ሻፋንኩት ቆየኔ ነገር ጥቁር አዝሙድ 15 ፍሬ ጥቁር አዝሙድ አንድ ሁለት ሎሚ ነው አያችሁ በዚህና በዚህ ጋር ሁለት ዝንጅብል ሁለት ነጭ ሽንኩርት ሁለት ጆሮአችሁ ላይም ሁለት ነጭ ሽንኩርት ያያችሁ ነው አፍንጫችሁ ውስጥ ማረግ አለባችሁ እኔ አሁን አለርጂ ስላለብኝ አይኔ ሁሉ አብጧል ለዛ ነው የማረጋው እንግዲህ እውነት ትንገራችሁ አይታኛለች ቅድም አይኔ አብጧ አስወር ውጭ ወጥቼ ባሳያችሁ ግሪን ነው ያለውበት ሀገር እና ችግር አለ ይሄ ደግሞ ተገለበጠ ቃሪያ የለውም እኔ ቃሪያ ስለሌለኝ ነው አሁን ለጊዜ ያላደረኩት ግን ማረግ ያለባችሁ ያያችሁ ነው እነዚህ ስራስሮች ማለት ነው አንገታችሁ ላይ ታረጉና ይሄ እኮ ይኸውላችሁ እጽዋቶች እኛ ሀገር ያሉ እጽዋቶች ሌላ ሀገር ያሉ እጽዋቶችን ሰብስበን ነው እኛ የምንሰራው ሌላ ሀገር ያሉ እጽዋቶች ወንድም ጋሼ ስለ ኤያም ኦልድ ሜዲሲን አልሰሙም እንዴ ሰውዬ መጽሐፍ አንብቦ አያውቅም እንዴ ሚድሊስቶች የሚጠቀሙትን ስራ ምናምን አታውቅም ሰውዬው ሻይ ቅጠል ምናምን ጥቁር አዝሙድ ብለን እኮ እኛ የምንገዛው ከሚድሊስቶች ነው እንጂ ከኛ ሀገር አይደለም we buy from ሚድሊስቶች እና ኤዥያኖች እነዚህ ስራ ስሮች የታወቁ ናቸው ህክምና ራሱ የመጣው ከነሱ ነው እኔ እኮ ሰውዬው አው የተማረ ሰው አልወድም ብለህ ተናግረሃል አትወድም እናውቃለን ጀዋር ምን ያርጋችሁ ጀዋር ያቺ ሀገር የተማረና ዳና ሰው የምትበላ ሀገር ናት አውሬ ነው የምትፈልገው እንደው እኔ እግዚአብሔርን ወይ ከዛ ገሩጣ እንጂ ከነዚህ ከሰይጣኖች ጋር ኖረህ ምንም የምታመጣው ነገር የለም ምንም because ሰይጣን እግዚአብሔርን ይጠራል you understand what I'm saying አሁን እነሱ የፈንድ እንዲያገኙ መድኃኒት ታገኘ ተብሎ ከፈንድ ውጭ ላይ ያገኙ ነው ገብታችኋል አይደለ እንደው do you really think እነዚህ ሰዎች ይሄንን ደግሞ እኮ honestly መስራት ብትፈልጉ ኑሮ እንደያን ነገር የዱሮ የጥንት ነገር መገልገል ከፈለጋችሁ የኩሽን የገዳ ሲስተም ወይ ደግሞ የቅማንቶች የኩሽ ኢንዲጂነስ ፒፕል እንት መጥፋት አልነበረበትም የነሱን ያጠፋችሁ ለታ ነው የዱሮ የጥንት ባህላዊ ምናምን የሚባል ይቀርው እናንተ እኮ የጣሊያን ቂስር ሞሶሎኒ ያላችሁ ከስቂ ስትኖር የነበራችሁ ሰዎች የምታውቁት ነገር የለም ስለ ጥንት ስለምንም የሚያድኑ ካንሰር የሚያድን እኮ ኦሮሞ ሰው ነበረ ይሄን ነገር ግን አታውጡትም ይሄን ቀብራችሁ የቅማንትን የደቡብን የኦሮሞ የኩሽ ህዝብን ሐቅና የዱሮ የጥንት ሰዎችን ትክክለኛ እንትን ደብቃችሁ አሁን ይሄ ይሰራል ብትሉ አይሰራም አታውቁትም ሲጀምር ራሱ የሆነ አንድ ከጎንደር ነው ከታውታችሁ በማንም ይባል እንደዚህ ብላችሁ የምታውቁት እናንተው ፈንድ ለማግኘት ያን ፈንድ ወደዛ ሀገር እንዲሄድ ፈልጋችሁ ነው ኢንክሉዲንግ የእንትን ሚኒስትራው ጭምር ማለት ነው ከኛ በላይ እኮ የኤሸንት ሜዲሲን የሚጠቀሙ ሰዎች አሉ ያ ነገር በሳይንስ ራሱ ፕሩቭ የተደረገ እኛ ሀገር ምንም የለም ሲጀምር የሚያውቁትን ሰዎች ደግሞ አስራችሁ ገላችሁ ባህላቸውን ከምድር አጥፍታችኋል ስለዚህ እኛ ምንድነው የምናደርገው አሁን ነጭ ሽንኩርት እንዳትረሱ ጥቁር አዝሙድ 15 ፍሬ ሁለት ሎሚ ሁለት ዝንጅብል ሁለት ነጭ ሽንኩርት እዚህ ጋር ኮረሪማ አለ ኮረሪማ ምንድነው ይሄ ነገር ጀስቲንግ ሶስቱን ታረጋላችሁ ጆሮአችሁ ላይ ነጭ ሽንኩርት አንገታችሁም ላይ የምን ኮረና የምን ቫይረስ ስለዚህ ከነዚህ ሰዎች ጋር መከራከር ትታችሁ ላይፍን እንጆ እጣን አጭሱ እጣን በመሃል ደግሞ ጨስ የጣን ጓደኛ እግዚአብሔር እስጥሽ የኔ እጣን ማጨሰ በደና ቀን የሰጠሽኝ አሁን ባሰጪኝ መደና ቀን ሰጠሽኝ እኔ እንደው እጣንም ምናምን ቡናም አላፈላም ወንድ ነገር ነኝ ወይኔ ዘፈልፈተላችሁ በመሃል ዘፈልፈተላችሁ ስለዚህ ካበዱ ሰዎች ጋር አትበዱ ጆሃር የተማረ ሰው አይወድም ማለት ደደቦቶ ደግሞ የተማረ ሰው የት እንደሆነ ታውቃለህ የተማረ ሰው እኮ ነርሲንግ ሆም ቂጥ መጥረግ አለ ማንተ ጥም ብትማር እኮ እዚህ ፉድ ስታምፕ አልመች ሲል ኢትዮጵያ ሄደ በጡረተኝነት አትኖርም የደሃን አገር አትዘርፍም እኔ በመነኛ ከነዚህ ሰዎች ጋር መግባባት አይቻልም እኔ ጆሃር ራሱ ምን እያሰበ እንደሆነ አላውቅም ጆሃር ምን ያርጋችሁ እናንተ ደደቦች ጆሃር ምን ያርጋችሁ እናንተ ጋር እኮ መግባባት እኔ ከናንተ ጋር መናገር አልችልም እንኳን እሱ እንዴት ያለ ነገር ነው ንገለገለ ካሜራ የተገለበጠው ወዴት ነው የተገለበጠው ልገልብጠው እንዴ ወዴት ነው የተገለበጠው ካሜራ እንዴት እጣን እያጨስኩ ነው እንዴት
ዛሬማ መገለባበጥ የለም ነፍሴ ቤት ቁጭ ብዬ የመመገልበጥ ነው ዛሬማ 50 ሰዓት ነው የማወራቸው የምሰራው ስራ የለኝም ስራ ዱሮ ቀረ እድሜ በጣም አጭሱ በየቤታችሁ አንገት ለሚድ በደንብ ይውት በኋላ ደግሞ አልነገረችንም ምናምን እንዳትሉ ሽንኩርቱን እንዳረሱ ዝንጅብሉን በደንብ ይሄ ራስ ላይ ነው የሚታሰረው ቀሪ ጆሮ ላይ ሁለት እኔ ለራሳችሁ ብዬ ነው አሁን የውጮቹ እኮ ምንም አያውቁም እነዚህ አሜሪካኖች ምን ያውቁ መሰላችሁ እንዴ ምንም ስላላወቁን ሀገራቸው ያደገውና እኛ ይበለጥናቸው ምንም ያውቁት ነገር የለም ስለዚህ እናንተ ዝም ብላችሁ እንትን አትበሉ ይሄን ነገር ተጠቀሙ ብዬ ልነግራችሁ ነውና ሌላ ምን ልላችሁ ነበር ህዝቡን ሊፈጁት ነው እነሱ ፕላናቸው በያሉበት ስለዚህ አብይዬ በዚህ እርዳታ አገኛለሁ ብሎ ስሪጅራ ገረቶ ማብዲ ቴንክ ዩ አገኛለሁ ብሎ ነው ግን አይገኝም ነፍሴ እዚህ ራስዎኛ የኮሮና ቫይረስ በሽታውን ሳታውቁት ነው መድኃኒቱን ያገኛችሁት አረ እንዴት ያለ ተአምር ነው ከምን ሀገር ነው የተፈጠርነው አረው በሉ አዲበዲ ወይ ጆሃርዬ ተቃጠልክ የኔ እናት እኔ ልቃጠልልህ ምን ላድርግ ምን እንሆንልህ ተቃጠል ከመሀይም ከድንቆሮ ጋር ኖረ ወይ ወደቀብኝ እንትን ከደጃ ምን ነው ጸሎት ያደርጋል እስቲ ያልነበር እንዳንቺ ራስሽ እንትኖቹ ነፍሶቹ ስራ ትተው ስለዚህ እኔም ጸሎት እያረኩ ነው እኔም ተገኘ እኔም መድኃኒት ምንድነው አንቺ ደግሞ ምን እያረክሽ ነው የምትይው ይኸው በደንብ በኋላ አልነገረም አልሰማንም እንዳትሉ የኮሮና መድኃኒት ጫልቱ ጋር ተገኝቷል እኔ ምን የነገርኳቸው ግን በነግራችሁ እናንተ መታችሁ ሲጥ ነበር የምታረጉኝ እብዶች ናችሁ አሁን ይሄ በሳይንስ ይደገፍና በቃ ወደ አሜሪካ ወደ ዩሮፕ ወደ ቻይና እኔ ሚሊዮነር ሆነላችሁና በርዳታ በሚሰጠው እንትን ሳይንስ እንትን ማረጊያ በሱ ሀብታም ሆናለሁኝ እናንተም ትሆናላችሁ ደወር አበደራችኋለሁ በፈለጋችሁት መኪናም ሱቅም ተገዛላችሁ እኔ ብቻ ጤና አሜን ብቻ ይሄ ነገር ሌላ አለርጂ እንዳይፈጥርብኝ ፍሩ ኦሬዲ አይኔ አብጧል ደግሞ እኔም አፍንጫዬም ከንፈሬም አብጧል እግዚአብሔርና አፍንጫዬም አብጧል ሌላ ምን አሁንማ በቃ ሰውነቴ ሁሉ አባብጦላችሁ ነው እንግዲህ ጧ ብዬ የምሞተው እንደዚህ ነው እንግዲህ ወንድሞቼ ዘመዶቼ ደስ ብሎኛል ደስ ይበላችሁ መድኃኒት ተገኘ ለመላው ዓለም ሳይንቲስቶቹ ራሳቸው ተመራምረው ያልደረሱበትን የኛ ሀገር መርፌ እንኳን የሌለው ግሉኮስ የሌለው ሳይንቲስት ሆኖ ተገኘ ዓለም እንዲህ እኮ ናት ኢትዮጵያ ወደ ኋላ ቀረን እንጂ እኛ እኮ ድሮም እኮ የሚሰማን ሰው ማና ቴንክ ዩ ነው ቆንጆ እስቲ ላመስገን ወይ ምን ነው መሰጅ ወደፊት ያለብኝሳ መሐመድ አህመድ ቴንክ ዩ እና እንግዲህ እንዳልኳችሁ አይዟችሁ ይሄን ጭሳጭስ ያገኛችሁትን ፍራፍሬ አንገታችሁ ላይ ፍራፍሬ አይደለም ያገኛችሁትን ጥራጥሬ ምናምን እዚህ ላይ ያረጋችሁ በቃ እኮ እንዳልኳችሁ ኮሮና ሲመጣ ጥሏችሁ ነው ብን የሚለው የምን ኮሮና በቃ ከሰፈሩ ነው የሚጠፋውና ውጭ ወጥቼ አጨሳጨስላችኋለሁ ለጎረቤቶቼም ካዩ ስለሚያሳስሩኝ ተደብቄ ማታ ላይ ጨስ አድርጌ እመለሳለሁ ከሰፈሩ እንዲያጠፋው ማለት ነው እና ከማይም ሰዎች ጋር እድሜ ልካችን ስንዳረቅኩኛ እኮ እድሜያችን አለቀ ምን ይሻላል እኔ እንደው በእውነት ጆሃር አሳዘነኝ ቆሰለ እኮ የኔ እናት ምንም ብታረግ እነዚህ ሰዎች ሰይጣን እኮ እግዚአብሔርን አላመሰገነውም አይደለ በባይብል ስትሄዱ ወይ በቁርአን ስለዚህ እነዚህ ሰዎች አመሰግኑም ጀወይክያ አንደርስታንድ አያረጉህም ሰውየው ፈንድ ለማግኘት ነው እንደሚሰቃየው ለምን የወላይታ ሰው አልሆነም ያ እንትኑ ያገኘው ሰው ለምን የኦሮሞ ሰው አልሆነም why is it from the other side what does it tell you they're trying to play game ገንዘብም ለማግኘት ገንዘቡ ፈንዱ ደግሞ የት እንደሚሄድ ስለሚያውቁት ነው የኦሮሞኛ ትምህርት ቤትም ልቆም you know what's going on ምን ያያረጉ እንደሆነ እኔ የኢትዮጵያ ህብረተሰብ እንግዲህ እናንተ ታውቃላችሁ መድኃኒት አገኘናል አዎ አልሰማህም እንዴ ወይ ብርኪ ታጋ ምን እንደሆነ አላወቅም ለንገር ይሄው እጣን መጀመሪያ እጣን ታዘሳለህ ገና ሲጀምር በጣም እንደተነሳ ምንም ውሃ ሳጠጣ ምን ሳጥን እጣን ታጨሳለህ ሶስቴ ነው አራቴ ለለለ ታስቀምጠዋለህ አዙረው ማለት ነው ከዛ ነጭ ሽንኩርት ምናምን ገዝተህ እንዴ ተደረድራለህ ነጭ ሽንኩርቱን ከነ ልጣጩን ያላጥኩት በኋላ ለውጥ ስለማረጋው ነው መሰላችሁ ነጭ ሽንኩርት ወዷላ የለም ስለዚህ አሁን እንደዚህ ልጭ ለጥፌላችሁ በኋላ ነው የምበላው ልጣ እንዴ ስለዚህ አሁን ለበኋላ ለሚከተፍ ስለማረጋው ከነ ልጣጩ ነው አያችሁ አይደል ጆሮዬን አይዟችሁ እና ያልተማረ ሰው የተማረን ሰው እየሰደብ ምድር ማህይም አሁን እኔ ወይ ያለርጂ ደግሞ ንፍጤን እንተፈጠም ነው ዘፈን ስሙ እስቲ ትንሽ እንኳን እንዴት ነው አልተመቻችሁ
መድኃኒቱ ተገኘ እኮ መድኃኒቱ ተገኘ። መድኃኒት ተገኝቷል። ጨፍሩ ሁላችሁም ተሰብሰቡና አብይ አህመድ ምኒልክ ለመፋ ነገር ለዚህ ነገር እኮ መርፍ ነው መተኮስ ያለበት። በእውነት በመያሉ ዓለም ከበሮ ይዘው ወጥተን መርፍ ማስተኮስ ሲገባን እኛ ግን እዚህ እንጃጃለን። ይሄን የመሰለ መድኃኒት ተገኝቶልን ማለት ነው። እና ከዚህ በላይ የምላችሁም ብዙም ነገር የለኝ። የሚገርም ነገር እኮ ነው። በጣም የምትገርሙ ናቸው። ግን እሺ እንግዲህ ያው እንደነገርኳችሁ እጣናችሁን እያጨሳችሁ እጣን ከሌላችሁ ከሪብዬ ያለ መድኃኒት ተገኘ። ጓደኛዬ የኔ ቆንጆ ስማልኝ፣ ይሄው ጉድ አንተ ስማ፣ ይሄው መድኃኒት ተገኘ መድኃኒት ይኸውልህ። በጣም ማጨስ፣ ነጭ ሽንኩርት እንደዚህ ምናምን መደርደር። ና አረግልሃለሁ፣ አንተ ና እኔ ጋር ና አረግልሃለሁ። ከሪምዬ ለዚህማ ለአንተማ ለዚህች ቀን ካልሆንኩለት ምኑን ጓደኛ ሆነ እናንተ። ጫልቱ ስርበ ሄን ቤክቱ ጀደኒኒ ክጅበን ጋፋ ፓሪኮቱ ነላል ወይ ጉዲ ያለ ጉድ ሰማን ጉድ ፈላ ጀደ ስዳምኒ ጀበላ ጀደ እና ሳን ጌሚ ተበቱ ጅሬኛ ሳኒ ስሬሱፊ አማ we have to music and please and dance. I wasn't in the mood to dance. እውነት ሙዚቃውን ከፍታለሁ። ብሔረሰቦች ተዘጋጁ። የሚያዋጣችሁ ሰው ያገባውም ሊጨርሳችሁ ነው። በሌለ ነገር ባልተጠና ገና መድኃኒቱን ሳያውቁ ሰው ደግሞ እያለቀ ነው። በየቦታው ሰው እየሞተ ነው። ብዙ ሰው እየሞተ ነው። honestly people are dying። ተደብቀው ነው እንጂ ሰዎች እየሞቱ ነው ኢትዮጵያ ውስጥ ያለው ሆስፒታል። ይሄ ግሉኮሱ ምኑም ይሄ የምተነፍሱበት ነገር ኤኒ ምንም ኢኩዊፕመንት የላቸውም ኢትዮጵያ ውስጥ እናንተን የሚረዱበት። ስለዚህ ብትታመሙ አዳሜ ሟች ነሽ። ለባለስልጣን ብቻ ነው ሕክምና ያለው። አዳሜ ሟች ነሽ። እሱ የሞተ ሰው አንተ እኮ ደንዝዟል እኮ አስወር ጆሮ ራሱ አይሰራም። ሰውዬ እኮ ሂስ አንደኛ ያነባል ሰው ይላል እንጂ አያነብም። አብይ የሚያነባው ታይም ናት ቱ ዳንስ። እኔ ጨፍራለሁ። መቼ ነው ዳንስ ላንተ? በአንተ ሰዓት ነው እንዴ ነው የሚጨፍረው? this not time for me it's time to dance። እንደውም ጨፍራለሁ ከፈለክ ዱላ ፈልጌ ነበር አጣው ማመሳያ መጣሁላችሁ። አትደንሽኝ ያልከኝ እስቲ ናከልከለኝ። ለኔ ኤቭሪዴይ መደነሻ ነው። በፈለኩበት ሰዓት ሞትን ከፈራ ግን ይቅርታ አድርጉልኝ ነው። በጣም ሃይማኖተኛ ነን ምናምን የምትሉ የምታሽቃብጡ ሰዎች ምን ነው ሞትን ፈራችሁ? ገነት አለ ትሉ የለ እንዴ? ምን ነው እኔ አሁን እምነት የለኝም። ምን ያልፈራው ምን ነው አሽቃበጣችሁ እንደዚህ? ውሸታም ሌቦች፣ አስመሳይ ሁላችሁ
እግዚአብሔር አለ ብትሉ ሞትን ለመሞት ትሯሯጡ ነበር ሌቦች ስለዚህ አታስመስሉ እናንተ ከሉጃዬ ምንም አላመለጠህም እኔ የኮሮና መድኃኒት የተገኘው ነው በፊት ለፊት ግልጽ አድርጌ ልንገራቸው ብዬ ነው እንጂ ምንም አላመለጠህም ድሮ የቅማንት ህዝብና የቅማንት ዕውቁን የቅማንት ህዝብ የኩሽ ህዝብ ኦሮሞን ባዋርዱ ኖሮ ብዙ በሽታ ይገኝ ነበር መድኃኒት ለምን እነዛ ሰዎች አዋቂ ናቸው ገብተዋል እነዛን ዕውቅ ምሁር ህዝብ የሰበሩ ለታ ነው አበሾች ምንም መድኃኒት ማግኘት ያቆሙት because የድሮ ኢንዲጂነስ ፒፕል ብዙ ነገር ያቃሉነቱን ለመናገር በቻይና በኤዥያ በኩልም ሄርክ ኔቲቭ ኢንዲያንስ የትኛው ሀገር ከርክ እነሱ ሰዎች ናቸው ከነሱ ነው ድራይቭ ተደርጎ ወደ እንትን አርጎ ሞደርን ያደረጉ ከነሱ ነው መድኃኒት ምናምን የተገኘው ባሁን ሰዓት ነገር ግን እሺ አውዳስ እውነትዬ ነገር ግን እነዚህን ሰዎች ካጠፉ በኋላ ዛሬ ተነስቶ የአበሻ መድኃኒት የመመዳኒት የለም እንጅሩ የገዳ ሲስተም የቅማንተን እንትን የኩሽን እንትን ያጠፋለታ ነው አንተ መድኃኒት እየጠፋው ራሱ አንተ ሁሉ ነገር ያበሻ የፈረንጅ መስሎኒ ቂጥ ስትሮጥ ኖር ከየት ታመጣው ነው ዛሬ ልንገርህ ከየት ይመጣል የለም በቃ መስሎኒ የሰራው ነገር ትኖራታለህ እንጂ መስሎኒ ያክ ነት ነው እነዛን ሰዎች ገደልካቸው አጠፋሃቸው መካትር አጠፋ ያንን ስሩ ከተነቀለ አንድ ዛፍ ደግሞ ከዛ በኋላ ዛፍ አይሆንም እነዛን ህዝብ ካልቸርና ማንነታቸውን ስታጠፋው አንተ ነገር እየጠፋው ኢትዮጵያ ህዝብ አሁንም ደግሞ እስናቱ ወደፊት መሄድ የምትፈልጉ ከሆነ በሚያስብ ሰው ተመሩ አይ ካላችሁ ጨውላ ራስ ልጣጣፍት ካለ በለዚያ ማማሲያ ነው ብለው ወደ እንትን ያሽቀርቁሃል እንልሃለን ማለት ነው እና መድኃኒት የተገኘ የለም ነጭ ሽንኩርትና ዝንጅብል ፈጭቶ እንትን የባህላዊና ሳይንስ አገናኝተን ከመቼ ወዲህ ነው ባህልና ሳይንስ ያገናኘው አንተ የተማረ ሰው በቀደም ስትሰደማን ነበር እንደ አንተ ቅራቁምቧም መሃይም ንግግሮችን ብቻ ያጠና ይመጣና አስተርጉሞ ተመተው ይናገርብናል ምን መጽሐፍ ራሱ አያነብም አብይ እግዚአብሔር መጽሐፍ ስታነብ እንደ ሰው መሆን ግሽ እንደ ሰው እርግማን ነው እርግማን የት ሀገር ነው ቆይ ከሉጃዬ እርግማን ከሆነ ዓለምናት የተረገመችው ህፃናቶቹ ለምን ይሞታሩ ማን ባደረገው እርግማን ማን ነው የረገመን እግዚአብሔር የምትሉ እግዚአብሔር ከፈለገ ምድርን ባንዴ ላይ ጠፋት ይችላል ምንም ምክንያት የለውም አንዴ ኮሮና አንዴ ምን ያመጣ በየመቶ አመቱ የሚያሰቃየን ይሄ እኛ ያመጣ ነው ሰዎች ያመጡት ነገር ነው እግዚአብሔር ነፃነት ሰጥቶናል you want to use your brain እኔ በሷ አላምንም ይቅርታ አድርጉልኝና እግዚአብሔር ማሰብ ብንችል እኮ አሁን ራሱ እንዳንያዝ እንችላለን ቤት ውስጥ ተቀመጡ ሲባል አዳሜ እጣን ልግዛ ብሎ ሲንሻፈፍ ታገኘዋለህ ጸበል ልጠጣ ብሎ እዛው ደፍቶ ያስቀራባት ያምላክ እሱ ራሱ ቢኤስ ነው አብይ ራሱ እኮ በእውነት በምን ቀን ነው ግን ሸለምጥማጥ ምን ይመስላል በእግዚአብሔር እኔ ሰው ጠላለሁ እንዳንተ ሰው ጠልቻለሁ Yeah, that's what I'm saying. Yeah, that's why they said መድኃኒት ራሱ አገኘን የሚሉት እኮ ፈንድ እንዲያገኙበት እኮ ነው ያ ፈንድ ደግሞ በኋላ የደረሰ ቢመል ብሎ የሚጠይቃቸው የለም ታተው ለኮሮና ለምን ተጠቀም ነው they're crazy ቆማጣ እኮ ቡዳ በልቶኝ ነው እንትን ያዘን ስለዚህ ብላክ ነው ማረገው ቆማጣ ነፈ በጅራ አይፈቀደለትም ባይ ነው ቆምጫላው ድማቴ Oh, thank
thank you ካልዛዬ ይወል ፔጁን እንትን ድልት አረኩት እንጂ ድልት that thing I'm glad አንድ ሰው እንኳን ቢጠቀመው ሚንሰላት ይሄንም እንግዲህ ኢትዮጵያ ካሁን በኋላ የሚወጋቸው ነው ሞቆሃ እና ነጭ ሽንኩርት የበጠበጡ ስለሚወጋቸው እንዳይወጉ ንገሯቸው እግዚአብሔር አረን ነው እንግዲህ ለሰው ልቦና ist you dancing እውነትዬ we'll dance together soon እና እኔ ከነዚህ ሰዎች ጋር አስወር መነጋገር ራሱ መድኃኒት ነው ብለው ዓለም ያስተዋውቁ መድኃኒት መሆኑ እኮ እነሱ አለም ያስተዋውቁት ኤጃኖች ናቸው that's just you know የጥንት ሜዲሲን ራሱ የተጀመረው ከነሱ ነው ሜዲሲን ሲጀምር የተጀመረው ከነሱ ነው ይሄን ስለማያውቁ ነጭ ሽንኩርት ዝንጅብለኛ ነን እንዴት ነው ያልነው ዝንጅብላም ናቸው ባያቸው እነዚህ ነጭ ሽንኩርት አፍንጫ ውስጥ ከቶ ይኑር ይሄድ እንጂ ሰው ነጭ ሽንኩርት ሲበላየ ሰው አፍንጫ ውስጥ ከቶ ይሄዳል እንደዚህ አይነት ህዝብ እኮ ነው ይሄንም ቅጠላ አድርጌላችኋለሁ በቃ መድኃኒቱ ይሄው ነው በቃ ምን ሞራ ያስፈልግም እና ጀዋርን ደግሞ ገንዘብ ስጥ ምናምን የምትሉት ጀዋር ገንዘብ 5 ሳንቲም የሰጣዋል እንዴ ከኢትዮጵያ ህዝብ እናንተ ለቃቀማችሁ ለቃቃሚ ሌቦች እናንተ ክፈላችሁ ለኢትዮጵያ ህዝብ ጀዋር ለዲያስፖራው ካስፈለገ ያዋጣው ዲያስፖራዎችና ለኛ ነው የሚሰጠው ገንዘቡን ከፈለገ አዎ እኛ ወደ ኢትዮጵያ መድኃኒቱ ስለተገኘ ከታመሙ ወደ እነዛ ስንመጣ የዛኔ ጀዋር ትኬት ያደርገናል ጀዋር ገንዘብ ይስጥ እርዳታ ይስጥ ጀዋር እኮ ስማ አፉን ከፍቶ ነፃነት የሰጠ ጀዋር ነው ጀዋር ነው እዚህ ያደረሰ አዳሚ እንድትተነፍሽ ለመተንፈስ እንኳን አረ ወያኔ አረ አጋዚ በሲካ ወንድም ያረበዚህ ሳትከ ከናት ቀሚስ ውስጥ ያወጣ ዛሬ ወንድ ያረገ ጀዋር ነው አብዬ ታባኔ ታየት እናቀ ነበር ጀዋር ሰባብ ሳይመጣ የታባና ቀ ነበር ቴዲ አፍሮ ከየት ነበርክ እያንዳንድሽ ቅራቅምቦ ማለት ነው የት ነበራችሁ ታስራችሁ ስትገረፉ አልነበረ እንዴ ውስጥ እግርስ ከሚቀላ ስትገረፍ ያልነበረ አዳሚ ዛሬ ጀዋር ብር ያዋጣ ጀዋር ልቡን ከፍሎ የኦሮሞ ህዝብ የከፈለው መስዋዕት 5000 እኮ ከሱ በፊት በአጠቃላይ 10000 አብይ ስልጣን ከያዘ በኋላ የከፈልነው ህይወት ራሱ በቂያችን ነው ለኛ እናንተ ተራችሁ ሂዱና ሞቱ እስቲ እናንተ ደግሞ በብር እናንተ ለብር ነው የጨነቃችሁ እኛ ህይወታችን ነው የከፈልነው ለዚህ ለነጻነት ዛሬ አዳሚ ወተሽ አፍሽን የምትከፍቺ በየሜዳው ጣን የምታጥኚ በየሜዳው ውሃ የምትረጪ በየሜዳው የምትፈራገጪ ሁላ እንተዋወቃለን ጀዋር ልቡን ታቃለ ላይፉን he pay he with his life በህይወት መሄዱን አትየው we know what he went through እሺ እንዳንተ በየሄደበት ቦታ ታቃለ የዛኔ አንተ በየስቴቱ ይሄርክ ዘፈን ስታስመጣ እንደ አብይ በየንተኑ ስር ስትደበቅና በየንተኑ ሲሯሯጥ አልነበረም ደሞዝ ተከፍሎት በነፃ እንቅልፉን አጥቶ ሶፋ ላይ እየተኛ እኛ አልጋ ላይ ስንተኛ እሺ ኮምፒውተር ይዞ እዛው የአንገቱ እንደዚህ መተኛ ታውቶታል የተማረ ሰው ነው ይሄ ሰውዬ ብዙ ገንዘብ ሜክ ማድረግ ይችላል የማንም መሀይም ዛሬ ግን አፉን ከፈተበት the same thing with ፕሮፌሰር ማራን እኮ ሰድቡታላችሁ እናንተ ስለዚህ እናንተ በሽተኞች የበሽተኛ ጭንቅላታችሁ እኔ እኮ it looks like the only way out ከነዚህ ሰዎች ጋር መኖር ነው it is impossible which አንተ ዋጋ ከፍለ በቤት መጥቶ አንድ ሰው እንግዳ እሺ እኩል እንኑር ብለህ ለምንሆን ቢሚል አንተ ቃውን ገሰ ላፍተ እንቅልፋታ ያመጣው ምግብ አብሬ ልብላ ልካፈል ስትልም ቢዞር በልክ ትራፊን ነው የምትባላው ለዛም ከፈለክ ብሎ በካልቾ ብሎ ከቤት የሚያስወጣ ሰው ጋር ለመኖር ማሰብ it's very difficult it is very very difficult አይታየኝም እኔ በፊትም ብላችሁ ነበር የማይሆን ነገር ነው because የኛ ሰው አስተሳሰቡ የኦሮሞ ህዝብ ታቃላችሁ በራሱ ነው ሰውን ጀጅ የሚያደርገው እነዚህ ሰዎች በጣም ባያቋቸው እነ ጀዋር ራሳቸው የሚሆን መሰላቸው አያችሁት ግን እየሆነ ያለው ነገር ዛሬ ጀዋር ምን አረጋና ነው ጀዋር የሚሰደበው ህዝቡ ሴቭ ይደረግ ባለ ሰው አይሙት አሜሪካን ሀገር እኮ ከውጭ አትውጡ ከወጣሁን እኮ ነው እኮ ድራይቭ ሳረግ where are you going ተብዬ ትኬት ይሰጥኛ እስከ $1000 ድረስ ሰው እንዳልበከል it's not even about me ሐኪም ቤት ይያላቸው ሊያድኑት 80% የመዳ እድል ይያለኝ ማለት ነው እናንተ 8% እንኳን የህዝቡን ማታድኑ ሰዎች ዛሬ ተነስታችሁ ጀዋር እንዴ አለ ጀዋር ምን ያርጋችሁ ጀዋር እኮ ሀገር እየመራ አይደለም ጀዋርን ለቀቅ ኦሮሞን ለቀቅ አብያችሁ ለሄዳችሁ ለስላለ ተጣበቁበት የሚያዋጣችሁ እኛ የሚያዋጣንን እናሳያችኋለን ሞት እንደሆነ ለኛ አዲስ አይደለም እየታራብን ማን ኑራት ምድሜ ልካችን አየናችሁ ጀዋር ገንዘብ ያዋጣ ጀዋር ደሙን ያዋጣው ጀዋር የቄሎ ልብ ነው የሰጣችሁ እድሜ ለጀዋር ዛሬ ለመተንፈስ እንደው እነዚህ ሰዎች እግዚአብሔር አያውቁ ሂዩማኒቲ አያውቁ ይሉንታ አያውቁ እነዚህ እንደ ሰው ተብሎ አብሮቸው ይኖራል እስቲ
you like my necklace በቃ ስራው ቃሪያ ጨምርበት አዳራህን ቃሪያ እንዳትረሱ ቃሪያ ስረስቼ ነው ቃሪያ ጨምሩበት ዘይት ውስጥ የምትነኩት ጥሩ ነው ሞር ይሻሻላል ከነዚህ ሰዎች ጋር እየተነሳቸው ኦሮሞ ውሃ ሲል ወተት ይሰጣል ይያላቸው ኦሮሞ አቃፊ ነው ምንም ራስ እጅ ሲኖር ነው የምታቅፈው እጅን የሚቆርጥ ሰው ማቀፍ ምናምን ብሎ ነገር የለም እነዚህ አይነት ሰዎች ራሳቸው ተሳድቦ እኛን ሰድቦ ወደኛ ራሳችን ዲፌንስ እናረግ ራሱ እኛን ለመሳደብ ይሮጣሉ ፖለቲካ አታውሩ ህይወት ፖለቲካ ነው ኢትዮጵያ ዛሬ ቢታመም ከደቡብ አንድ ሰው ቫይረስ ቢይዘው ከቅማንት ወይ ከሩቅ ቦታ ባንድ ሰው ቫይረስ ከኦሮሚያ ክልል ቫይረስ ቢይዘው እውነት ያክሙታል ይሄን ሰው ያምጥቶ እዛው ነው ህዝቡ ተላልቆ የሚሞተው እዛ ፍንፍኔ ውስጥ ራሱ ወይ ሌላ ከተማ ውስጥ የሚታከሙ ባለስልጣኖች ብቻ የነሱ ካድሬዎች ናቸው nobody's gonna የኛ ሰው አያክምም Hello. I'm good. Oh, okay. What time? Oh, no, I'm live, so. Okay. Nancy will be. Bye. እና እኔ ከነዚህ ሰዎች ጋር ለመሰዳደብ ከሰላምታ ከነሱ ምንም ጠብቄ አይደለም ያለው ሪያሊቲ ግን እኔ በአማርኛ የምናገረው ለብሔር ብሔረሰቦች እንዲገባችሁ ነው ለኦሮሞ ማውራት እችላለሁ ግን የብሔር ብሔረሰቦች ሪያሊቲውን እያያችሁ you guys need to work up ለራሳችሁ ስትሉ ለልጆቻችሁ ስትሉ ልታልቁ ነው እኛስ እሺ ከዚህ ቤተሰቦቻችን በብር ልናሳክም እንችላለን ውጭ ያለ ነው ማጆሪቲ ኢትዮጵያ ህዝብ በምን ሊታከም ነው ንገሩኝ እስቲ እውነት አሁን አብይ ስለ ኢትዮጵያ ህዝብ ያዝና ተደብቆ ህዝብ ሲገደል ቁጭ ብሎ ከሳምንት በኋላ ወጣው ሁሌ ውጭ ሲወጣ ሰው ይገደላል ከሳምንት በኋላ መጣው ምን እንደሆነ ራሱን እኮ አላቅም ይሄ ሰውዬ እኮ ማስተዳደር አልቻለ ምንም እኮ አልቻለበትም እኮ ምንም ህዝቡን እየገደለ ሀውርት የሚሰራ እኔ ከነዚህ ሰዎች ጋር I don't know እኔ እዛ ሀገር ሄጄ መኖር ቀርቶ እኔ እዛ ሀገር እግዚአብሔር እዛ አያስገባ ሬሳይ ዳሳማች እዛ ሀገር ነው የማልፈልገው በኢትዮጵያ ህዝብ ስትሉ ለራሳችሁ ስትሉ የምትሆኑትን ነገር አድርጉ ከዚህ ቤት መጫቅፈት አቃላ አዳሚ አፍንጫኒ አቅፋለሁ ብለህ እኮ እጅ ቆረጥ ነው ኖሮ አዳሚ ስትጃጃል የኦሮሞ ጅልነትማ እኮ ያመኑ ሰዎች ራሱ ይዘን እኮ ገደል እንገባ ነው እኛ እኮ የታማመኑን ሰዎች ብሔር ብሔረሰቦችን ራሱ እኮ እንዳይሆን አደረግናቸው ራሳችን ስንጃጃል አለማወቅ እኔ እኮ ሰው ሞቶ እንዴት ነው ከሰው ጋር ልደራደር ምንም ባልሰጠ ሰው እኔ በኔ ቤት በዚህ ስልክ እኮ አሁን አንድ ሰው ተበድሬ ልደውልልክ ሲለኝ እኔ ላስፈቀደው አረ ስልኬን በእናት ስጠኝ ከ3 ሰዓት በኋላ ፈልጋለሁ ኖ አናትን ብዬ ነው መቀበል የኔ ነው በኔ ቃል ደለም it's mine right I'm the boss ለመንካት አለም ለማየት እኔን አስፈቀደ ነው the same thing ኦሮሞ መሆን ያለበት በንብረትና በቤት የማንንም ቅራቅምቦ ቤት አንተ መጫወቻ እንኳን ተነ ስለዚህ ኦሮሞ የራስ ጉዳይ ነው ብሔር ብሔረሰቦች ራሳቸውን አውጡ ኦሮሞ ከፈለገ ገደል ይግባ ከፈለገ እግዚአብሔር እኔ ለኦሮሞ አለ እኔ ለህዝብ ነው የምታገለው እነዚህ እየተነሱ እኔን በያ ቡልሻንጅሩ ጀረ ቡልሻጅራ there's so many things they're doing can I call you yeah you can call me yeah go ahead yeah ማውራት ከፈለግሽ እና እነዚህ ሰዎች ጋር መኖር እኔ ጆሃር ራሱ ሌላ መላቢ ፈጠር ይሻላል አይደል ምድረቅ ራቅምቦ ሁላዚ እኔ እንደው ሁለት እነዚህ ለምትጨ እኔ አሁን ይሄ ኮሮና ቫይረሱን ልነግራችሁ ነው የመጣሁት ኤኒዌይስ ይሄ ነው በቃ መድኃኒቶቹ ይሄን ብቻ ነው ላበስራችሁ የመጣሁት የምስራችን ነው የተገኙ መድኃኒት የተባለው እነዚህ ነጭ ሽንኩርት ቲማቲም ምናምን ነውና ሌላ ነገር የተገኘ የለም እሱን እየቀቀላችሁ ብሉ ሌላ መድኃኒት የለም አፍሪካ የባህላዊ ምናምን እነሱን ገንዘብ ማግኛ ነው የለም ገንዘብ እንጅሩ አብቹ እንጅሩ እኛ እዚህ ሌላ ሆስፒታል እየተሰራ ትምህርት ቤት ሆስፒታል እየሆነ ነው እንደዚህ የፉትቦል አሪናዎች ምናምን ሆስፒታል እየሆኑ ነው because ሰው ከታመመ ምን አልባት ብሎ እንጂ እንደናንተ እንደናንተ አይነት እንትን ሊል አይችልም ገብቷል oh my god this stupid phone go ahead let's go on I guess ምንድነው ይሄ ስልክ የሆነው ቆይ መልሼ እደውልልሻለሁ እና እኔ ለራሳቸው ሰጥተሉ ጫው ለራስ ስትል ጣፍጥኛውን በቃ ወኔ የመጣው ለመዳይቱ ነው ጀወይኪያ አንተ እነሱ ምንም እንትን የሚሉ ነገር ስለሌለ ከነሱ ጋር ከመከራከር የሚሻለው ነገር ከመሀይም ጋር ምንም ብታወራ መሀይም አሁን እኔ how am I going to say
አያቴ ምን አለች መሰላችሁ ልንገራችሁ ምን አለች አሉ እሺ ወንድሜ ትልቁ ነው ከትምህርት ቤት ይመጣና ለፍቲናና አላት እሺ መሬት ትሽከረከራለች ብሎ ነገራት አሉ ይዛ በእንጨት ወገቡን ብላ አንተ ውሸታም አትዋሽ አላልኩህም ወይ እኔ ከተፈጠርኩ ጀምሮ ይሄ በርም እዚሁ ነው ያለው ይሄ መስኮት ምንም ሲዞር አላየሁም ማለችው ገብቷችኋል አባባሌ ስለዚህ እነዚህ እንትኖች ስለማይገባቸው ከማይገባው ሰው ብትነግረው ማለት ነው ሳያቅራሱ ይጎዳሃል ከነዚህ ሰዎች ጋር ምንም ንግግር ወሬ ማያስፈልግም ፕሊዝ የተማሩ ሰዎች ሌላ መልክ መፈለግ ነው እንጂ ያለባችሁ ከነዚህ ጋር ተነጋግረን በቃ እኔ ቆም ማሳመን አትችልም ይሆነ ነገር ለምልስ things you cannot እንዳምንም ማታደርገኝ ነገሮች አሉ በቃ እኔ ራሴ ነው ብዬ ያመንኩት እነሱም እንደዛ ብሎ የሚያምኑት ነገር ስላለ ከነዚህ ሰዎች ጋር ተከራክራችሁ ምንም አታመጡ እኔ ስልክ ዛሬ መስበር ነው ያለብኝ እንጂ እስቲ ከሰራ ለሞክራ እንዴ ያለበለዚያ because ስፒከር ላይ አያረግልኝም ስፒከር ላይ ማረግ ከሆነ this is stupid thing here you go ይሄው እየደወልኩልሽ ነው ሄሎ ስፒከር ላይ ነሽ no problem ችግር የለም ኮሜንት እያነበብኩ ነበርና እኔ ኢትዮጵያኖች ሲባሉ ማለት ነው ኦሮሞዎች አይደሉም ሙስሊም እንደሆነ እንደዚህ የሚፈሩት because እምነት ስለሌላቸው ሰዓት እንደዚህ አይባልም በአሁኑ ሰዓት አይደነስም በአሁኑ ሰዓት አይጨፈርም የሚሉ ሰዎች እና ኮሜንት የሚጽፉ ሰዎች አይቼ ነገር እምነት ስለሌላቸው አሜን እነዚህ ሰይጣናዊ አስተሳሰብ ያላቸው እነዚህ ሌቦች ኢትዮጵያን የሚመርዙ ሰዎችን አጥፋልን አሜን አሜን go ahead አውሪ ያ እና እንትናቸው ጽሁፋቸውና ኮሜንታቸው በጣም ገርሞኝ ነውና አረ አይባልም በአሁኑ ሰዓት ጸሎት ነው እንጂ አሁን ደግሞ ይሄንን ምክንያት አድርገው ማለት ነው የኦሮሞን አፍ ለማስያዝ ምን ማለት ጀምረዋል ዘረኝነት ሲባልና ሲከፋፈል የነበረው ሁሉ ቀረ ኦሮሞ የለ ምን የለም አሁን የሚሉ ሰዎች አሉ ይሄ ምክንያት አድርገው አፍሽን ሊያስይዙሽ ማለት ነው እና ልክ ኦሮሞ ነኝ ስላለ ኮሮና በሽታ እንዳመጣ አድርገው ማለት ነው ያ እኛ ጋር ስለ ኦሮሞነቱ ስላሉ ልክ የዛሬውን በሽታ በዛ ምክንያት በሽታው እንደመጣ አድርገው የኦሮሞ ልጆች አፍ ለማስያዝ የሚሄዱ ብዙ ሰዎች ይገጥሙኛልና አሁን ጀዋር የለም ኦሮሞ የለም ምን የለም ምን ይልሻል ታውቂያለሽ እየሰማሁሽ ነው እና ኮሜንቱ ላይ ብቻ ያነበብኩት አረ ባሁን ጊዜ አይደነስም አረ ባሁን ጊዜ አይጨፈርም አረ ባሁን ጊዜ አይበላም አረ ባሁን ጊዜ አትነካኩ ብቻ ነው የተባለው እኔ ልንገራችሁ እኔ ስለ ኦሮሞ ማውራት stay away from people 6 feet ሰው ግን ስቲል ጫት እየቃመና እየመረቀነ ነው ያለው አንድ ላይ ተሰብስቦ ቁጭ ብለው እምነት ካላችሁ ከለሞት አትፈሩ እኔ አሁን እምነት የለኝም ግን ብሞትም you know ኢነርጂ እንደሚኖር አውቃለሁ ሰውነቴ በሰብሰ እንደማንኛውም እንደንስሳ ማለት ነው ዳዝሚነት ሰው ልሞት ነው የተፈጠርኩት እና ምንም ስታደ ቢግ ዲል ነው ሞት ቀልም ሰው ሲሞት ነው ምንም አይገርመኝም እምነት የላቸውም ታውቂያለሽ ገነት አለ እንደውም መሽቀዳደም ነበረባችሁ እንጂ ገነትማ ካለ ለሳይሞላባችሁ አሁን አሜሪካ ስመጣ ተሽቀዳድመናል ይመጣ ምን አሁን ላይ ግን መሄድ አለብኝ አሜሪካ ብዬ ከልጅነት ሳለቅስ ቀድሜ ይበቃል ከሁሉ ነው እኔ ቀድሜ መሄድ እኔ መላክ አለባቸው ሀገር ይያዝ because አሜሪካ ጥሩ እንደሆነች አውቃለሁ ገነት አለ አይደል ለምን ዛለ ሜዳ ተሯሯጡ ሁላችሁም ማንኛውም ሃይማኖት ተከታዮች አሮንኬ ውሸታም ስለሆናችሁ ስለማታምኑ ነው እኔ ቢሆን ቀድሜ ሄጄ ቦታ ይዝ ነበር ለእናንተ ሁሉ ለጓደኞቼም ለቤተሰቦቼም ቦታ እየጠበቃችሁ ነበር ግን እንደሌለ ስለማምን እኔ አልሄድም ደግሞ ኦሮሞነቴን ማውራት ማቆመች እንደው ታውቃለች ኦሮሞ ኩል ሲሆን ኦሮሞ አባገሩን ሲያስተዳደር በራሱ ቋንቋ ስለ ኮሮና ሲነገረው በራሱ ሐኪም ቤት ሲታከም ሁሉ ነገር ኩል ሲሆን የዛኔ ስለ ኦሮሞነት ማውራት ትቼ ስለ ህዝብ ስለ ውሻ ስለ ሁሉ ማውራቻለሁ ያለ በለዚያ ነገር እናንተ ኢትዮጵያ እናንተ ሪፕሬዘንት ስለምታረግ ነው እኔ እናቴ ውስጡ የሌለውበትን ነገር ከናንተ ጋር እየተወገርኩኝ ምኖር በምክንያት የለኝም ስለ ኦሮሞነቴ አይቆምም ጆሃርን ደግሞ ለቀቅ ሊያድናችሁ አንድ ሰው ለነገሩ እኮ ታውቃላችሁ አንድ ጤነኛ ሰው ቢገኝ ሁሉም እብዶች ምንድነው እብድ ነው ብሎ ይገሉታል ተባለ ጆሃርም አንድ ጤነኛ ሰው ለሰው የሚያስብ ቢገኝ ልትበሉት ቀቀላችሁ በቁሙ ልትበሉት ግማሹ ሞት ይመኝለታል አይገኝም ጀዌ ከኛ እሱ በእኛ ልብ በኔ የኔ ነፍስ የኔ የልጄን ሁሉ ህይወት ይዞ ነው የሚኖረው ጆሃር ተናገሪ እውነትዬ ያ ስለ ጆሃር ኢትዮጵያ መድኃኒት አገኘች
ኮሮና በሽታ ዓለም አሜሪካን የተመራመረ ሳይንቲስት ያለበት ሀገር መድኃኒት ሳያገኝ ኢትዮጵያ ኬት ነው ጥቁር አዝሙድ እያሉ ሱቅ ለሱቅ ሲሮጡ ያለሁኝ እኔ አሁን ጥቁር አዝሙድ ነው ሰናፍጩን ነው መድኃኒት አገኘ ተብሎ ሲወራ ጀዋር ያለው ይሄ ነገር ለሚዲያ መሰራጨት የለበትም። ምክንያቱም ህዝቡን ያዘናጋል። መድኃኒት ተገኝቷል ብሎ ህዝቡ ተዘናግቶ ማድረግ የሌለበትን ነገር ያደርጋል። ስለዚህ ይሄ ነገር ሚዲያ ላይ ወጥቶ መነገር አልነበረበትም። የሆነ ነገር ኮሮና በሽታ ከተጀመረ ኢትዮጵያ ውስጥ አይደለም ጀስት በዓለም ላይ ስንት ቀናት ሆኑና ነው ምን ላይ ኢትዮጵያ ተመራምራ መድኃኒት ያገኘችው እና ፓብሊሽ አድርጋ ለዓለም በሚዲያ ሊያሰራጩ የደረሱት እነዚህ ሰዎች። ህዝቡ ደሃው ህዝብ ኢትዮጵያ ዳቦ እንኳን ፊድ ማድረግ አልቻለችም። ህዝቧን በቀን ቁርስ በልቶ ምሳ ማይበላ ምሳ ካገኘ እራት የማይደግምበት ህዝብ አገር ውስጥ መድኃኒት ተገኘ ተብሎ ሚዲያ ላይ ተወጥቶ መወራቱ ራሱ በጣም ሼም ለኔ። ጥናት እኮ ለማድረግ እኮ ምን አለ ስንት በሽተኛ ነው ያለው ኢትዮጵያ ውስጥ አሁን ፖዚቲቭ የተገኙ በሽተኞች 16 ብቻ ነው ተብሎ የሚወራው ራሱ እኔ ይጠይቁኛል እዚህ ሀገር ነጮች እና how's your country ምናምን ብለው ይጠይቁኛል እና I feel bad to tell them like we only found a 16 positive patient. No. How do people get the tested? People የቱ ጋር ነው ቴስት ተደርጎ ፖዚቲቭ ምን ያህል እንደሆነ የተገኘው ኢትዮጵያ ውስጥ እና የሚታወቀው ቦሌ አካባቢ እኮ ያሉትን ከስፔሻሊ ላይ ከውጭ የሚመጡትን ዲያስፖራ ነው እያሳደዱ ጫካ ለጫካ ቴስት የሚያደርጉት ራሱ ማለት ነው። ኧረ እነሱ ማንም ቴስት አላደረጉም። ነፍሴ አብይ ራሱ ሊደረግ አለበት። እኔ the only things ሪሰርች ለመስራት እኮ ራሱ ብዙ ነገር ያስፈልግሻል። እውቀቱ፣ ቦታው፣ ገንዘቡ ብዙ ነገር ያስፈልጋል። እነሱ they cannot afford to do any shit። እንደው እውነት አብይ ከጨነቀ እውነት ጥናት እያደረጋችሁ ነው ወይ የጆሬ ወደቀ እያደረጋችሁ ነው አይደለም? በቃ እዚህ ትልክተተው ያለ ለድድብና ለድንቁርና ለካጅነት ላንተ አይነቱ ማለት ነው። ለድድብና ለድንቁርና አገር ማስተዳደር ጤነኛ ሰው እንዲበቀል የድድብና የድንቁርናና የረሃብ መድኃኒት ፈልጉ። መጀመሪያ ሰው እኮ ጤነኛ ቢሆን ማሰብ ቢችል ሁሉ ነገር ማድረግ ይቻላል። አሜሪካኖች ወይ ሌላ ዌስተርን ካንትሪ ማሰብ ስለሚችሉ ጃፓንና እንደተለወጠች አርጋቸው አይታቸዋል። how much people are changed down there because of education ስለሆኑ ስለተሻሻሉ። ድንቁርናን አጥፋ አንተ ዕውቀቱ ካለ ድንቁርና አንተ ድንቁርናን አጥፋ ከምድር ላይ ችጋርን አጥፋ ከኢትዮጵያ ላይ ረሃብን አጥፋ እና ኮሮና ለነጮቹ ተውላቸው። የኛ ችግር አለ የነጮች ችግር ነው። የክህደትን የውሸትን እንትን ይዘ አንተ የተማረ ወጣትን እየገደልክ የተማረ ሰው ምንም ቀበሌን አስተዳድር የምትል ዜጋ ስለ ሳይንስ ታወራለህ። ራስን እኮ ኮንትራዲክት ያደርጋል እኮ ይሄ ሰውዬ። እኔ አሮን ነው እኔ ለራሳችሁ ነው ያላቅላችሁ እግዚአብሔር እንዳመጣባችሁ ያወርድላችሁ በእምነታችሁ እና anyway እምነትዬ እና ይሄን ነው ምን አትርገሚ ተብለሻል እና ላይክ ኮሜንቱ በጣም ደስ ይላል። አትርገሚ እኔ መተራገምኩ እውነትዬ እኔ አሮጊት ነኝ እንደገራገም እኔ ያበላው ሰው ለበለ ሶስት ጊዜ በቃ እጣናጭሽና ብለስ በያቸው እጣን ያለቀ ወይ እድሜ ለእናንተ አጭሽ ጓደኛዬ ነው የተሰጠችኝ እኮ ታውቂያለሽ። ስታሳዝኝ እኔ እናት በቃ ከንቱ ፌስቡክ ላይ ጨረስኩት ቡና ሳላፈላበት። ኢትዮጵያዊ ጎረቤት የለሽም? ኧረ እኔ ሰፈር እንኳን እዚህ ሰፈር ቢመጡ ያስሯቸዋል። ወጩን አጥቼ ላሳይሽ እንዴ ነፍሴ። እንዴት ነው ነገሩ? በእውነት እጣን አጭሽላቸው። እኛ ጸሎት እያደረግን ነው በፈይሳ አዱኛ ዲሲ ፈይሳ አዱኛ ይጠብቃል። በፈይሳ አዱኛ የእነሱ አታልቅሱ፣ አትዘኑ፣ አትተክዙ። መተከዝ ጥሩ አይደለም እና ሞት አትፍሩ ኢትዮጵያኖች። ሞት እኮ ሰው ይሞታልና ደግሞ ምን ችግር አለው? እንደኛ አይነት ሰው ቢሞት ራሱ እኮ መሬትም ሞልተን አስቸገርን እንጂ ምንም እየሰራን አይደለም። ቴንክ ዩ። ጥቅም የሌለው ህዝብ ቢሞት ምንም ማለት አለ ሳንፈለግ የተፈለፈልን ሁሉ አዳሚ የሰው መብት የሰው ማንነት ማፈን የሚፈልግ ህዝብ ቢሞት አይ ቲንክ እኔ አይ ዶንት ኖ ዓለም ላይ ራሱ ያለው ግፍ የኦሮሞ ላይ የተደረገ ግፍ ነው መሰለኝ ኮሮና ሆኖ የመጣው ነው። እንደዚህ ግፍ ምናምን ብሎ ነገር የለም። ልንገርሽ እዚህ ምድር ላይ
ጠንካራ ሰው ያመልጣል ገብቶሻል ኦሮሞ የራሱ ችግር አለበት እና ለምን ጥቁሮች ነጮች ለምን ግፍ አልደረሰባቸው ነጮች ናቸው በላይ አፕራንድ ያላቸው ጥቁርን ባሪያ ያረጉት እነሱ ናቸው ዓለምን ባሪያ እንደዚህ አይነት ብሎ ነገር የለም እግዚአብሔር ከሰው ሁሉ እኩል አድርጎ ፈጥሮሻል በእግዚአብሔር ካመንሽን use your brain we need to use our brain ኦሮሞ ካልተጠቀመ የራሱ ችግር ነው ኦሮሞ ደድብናው ነው ስለዚህ ተነስቶ አሁን አነቃ አይደል መጀመሪያ አላወቀም ሰው ሁሉ እንደሱ መስሎ ተሞኘ አሁን ግን he know what kind of people they are right so kick their ass live your life ሰው ጉድ አይደለም በራስ ቤት ግን ማንም አለቃ ሊሆን አይገባም እኔ ቤት ያው ማን ነው አለቃ በፈለኩ በጊዜ ላይቭ ገባለሁ ስፈልግ በጭንቅላቴ ቆማለሁ ስፈልግ ጋደማለሁ ስፈልግ ውሃ ጠጣለሁ ስፈልግ ጣና ጨሳለሁ it's my damn house ያ ቆየ ነገርሽ ነው ማረግ የሌለብሽን እዛ ጋር አልሰማሽ ምንድነው የሚነግረኝ ምን አንተ ማማቀስ አትደንሺ አትጨፍሪ ነጠላ ዝቅዝቀሽ ቁጭ በይ እሱ ዘግዝቆ ቁጭ በል እሱ የሞተ ለታ ራሱ ጨፍራለሁ እሱ የሞተ ለታ ራሱ ጨፍራለሁ እኔ በህይወት ያለ ሰው ነው ዘግዝቃ ቁጭ በል ከፈለክ እንደፈለኩ ነው እኔ አንተም እንደምታረግ አልነግርህም እኔ ግን አሁን የምጨፍርበት ነው ታማጭሻው ራሱ ገልብጂ ወደታች ያሚሽ እኮ ነው ተገልብጦ ነው እንዴ እንደዚህ መገልበጥ no it's like this በቃኝ ቆንጆ ሀፋን thank you ነጥዬ ያየውሽ ነው እሺ እኔ ሞጣለሁ ብዙ ማውራው ነገር የለኝም አጀስ አሰለም ግን ሳይ የኢትዮጵያ ህዝቦች እንግዲህ አትቀራረቡ ሽምብራ ገዝታችሁ ቀቅላችሁ ብሉ እድሜ ማምሻ እድሜ ነገር thank you ነጥዬ ስለደወልሽልኝ መልካም ቀን ይሁንልሽ welcome bye ብርቱካን ምናምን ብሉ ታጠቡ ራሳችሁን ከሰው ጋር ግንኙነት አቁሙ መተቃቀፍ መሳሳም ምናምን ነገር አይሰራም እነዚህ ተቃቅፎ መጡ ሰዎችን በርዝጉባቸው እዛው ይቀመጡ ብራ እናንተ ላይ በሽታ ይሆንባቸዋል ዳሰለም ገነ አብይ ነው ሄዳዝን ግን መድኃኒት የለም መድኃኒት ነው ሽንኩርት ነው እንጂ ጭንቅላት ላይ ማሰራ አፍንጫ ውስጥ መሰካት ጆሮ ላይ አርቲ ማድረግ ነው እሱ ደግሞ እድሜ ልካን ስታረጉ ነበር የኢንዲጂነስ ፒፕሎችን ደግሞ ካጠፉ በኋላ መድኃኒት የለም ምንም ባህላዊ ምናምን የሚያውቁት ነገር የለም ባህላዊ የሆኑ ሰዎችን ከምድር አጥፍቷል ካልቸራቸውን የቅማንትን የኦሮሞን ኢንዲጂነስ የሆኑ ሰዎችን ባህል አጥፍቷል የዛኔ ነገሩ የተበላሸው እንጂ የዱሮ ኢንዲጂነስ people they got stuff they do you know they got this stuff on Asianoችም የትም አሁን እሱ ምንድነው ሻይ ቅጠል ምናምን ከአረብ ሀገርና ከእንትኖች ከሱዳን ሰብስበው አምጥቶ እነሱ እንዴት አላገኘም እስካሁን ሱዳን ሳይንቲስት የላትም እንዴት ተማሩ አሜሪካ ዛሄዳ አጥንት አታውቅም እንዴ አሜሪካ ሄዳ አጥንት ስትቆፍር አጥንት ብቻ just ፋሰው እሱ ብቻ ስትቆፍር የምትኖር መስሏቸዋል ቅጠላቅጠሉን ቼክ አድርጓል እነሱ they check everything ሳይንቲስቶች ናቸው እና ኢትዮጵያ ውስጥ አይገኝም ደግሞ ጀዋራ አላላቸዋል እኔ ብያለሁ እንኳን መድኃኒት የኢትዮጵያ መድኃኒት የኮሮና መድኃኒት የጉንፋን መድኃኒት አይገኝም ካገኛችሁ ደግሞ የድድብናና የመሀይም ማጥፊያ አሳሰቡን የሚቀይር እንደሰው የሚያስብ የረሃብ ማጥፊያ ፈልጉ ከዛ ውጪ የማይሆን ነገር አትቀባጥሩብን መልካም ቀን ይሁንላችሁ It's Saturday, right? Happy Saturday, y'all. Oh, challenge ቆይ የዘፈን ቻሌንጅ ምናምን ቲክታክ ላይ እንዳለ ታውቃላችሁ እናንተ ግን ዘፍናላችሁ እኔ በርኔን ዘግቼ ዘፍናለሁ ለእናንተ ባሳይ ስለምትሳደቡ አላሳያችሁ because አፋችሁ መጥፎ ነው እናንተ በጉዳት በሉኛላችሁ ራሱ ይሄን ዘፈን ትንሽ ስሙና ዘግቼ እወጣለሁ በቃ the same song ማለት ነው ነጭን ጉጥሩ ማጨስኩት ያይ ጉደኛ እኮ ነኝ እኔ እንትን ኦሮሞ ህዝብ ደግሞ ማንንም አይለዋመጥም ካሁን በኋላ መቼ ነው ዳውቴ ሲያወራ ሰምቼ ሼር ላደርገው ብዬ ስልክ መጣብኝ መዛው ረሳሁትኝ ማንነታቸውን አሳዩአቸው መለማመጥ ኢንተርኔት ክፈትልን ምን ክፈትልን የዘጋ ሰው አልከፍትም ቢል መታመጣ ነው ተዘጋጅ ማንነትን አሳየው ተዘጋጅ እንደበፊቱ ባሮጅንም እንዳትሞት ተዘጋጅ በቃ ተዘጋጅ እያንዳንዱ በቤት ተዘጋጅ ላንተም አጥተው ኢትዮጵያ ኖረች አልኖረች ላንተ መቃብር ናት ስለዚህ ብቻና አትቀበር ከመኋላ ታይዘ ተቀበር አንተ ልጅ ብቻ እየገበርክ ሌላው የሚጨፍርበት ኢትዮጵያ አትኖርም ያንተን ቋንቋ ድጋሚ ትምህርት ሚኒስቴር ራሱ ኦሮምኛን እንትን ለማለት አሁን የእንትን ቋንቋ ልናረግ ነው ኦሮሞ እንደደደባ አይተው መሬት ፍንፍኔ እየቀሙ ነው እንዳለ ኦሮሞን የኦሮሞ ገበሬ መሬት ተቀምጦ ያረጋው ያለው ታቁታላችሁ ውስጥ ለውስጥ we know what they're doing you know what they're doing እማናው ስንትና ስንት ሚሊዮን ነገር አለ ስንትና ስንት ሚሊዮን ነገር ስብሰባ እየጠሩ ኦነክሽኔ የእንትን ነው ጎበነዳጪ ነው እናንተ እንትን አንድ ዩኒቲ ነው ያመጣው ኦያ ጎበነዳጪ ለኔ አያቴ ነው guess what though እኔ ከመሮጋ ነው ሄጄ አንተን ሸኔ ብዬ ምሸነሽነ እንኳን ማሳያችሁ ማንነታችሁን ቆይ
አናታችሁን ያላልናችሁ እንደውም ለኛ ተወለድናችሁ ኢትዮጵያ ውስጥ እኮ 5000 ሰው አልሞተም ማለት ኦሮሞ 5000 ሲሞት አልቅሳችሁ ነበር ደስ ብላ ሲጨፍሩ ነበር አይደለ ምን አሁን ጨፍራለሁ እኔ ደግሞ 5000 ቄሮ ሲደፋ አንድ ሰው አዝኖ ነበር በአንድ ቀን 900 ሰው ሬቻ ላይ አንድ ሰው አዝናችሁ ነበር የዛኔ ረስትን ቢስ ብላችሁ እየተንጋጋችሁ ገደል ገባችሁ እኮ ነው ያላችሁት እዛ ከስሩ ሄዳችሁ አፋችሁን ከፍታችሁ የምታዩት እንደዛ ብሎ እኮ ነው እየተንጋጋችሁ ወደ ገደል ገባችሁ አንድ ጥይት ሲተኮስ በእኛ ነፃነት በእኛ ደም በዛ የተንጋጉ ነስሳ የተሰደምን ሰዎች ነን እኛ ዛሬ ነው እንደንተን የተሰደም ነው ከነዚህ ሰዎች ጋር እኔ አረር ነው ዛሬ ግን ሊያዝኑ ፈለጉ ገና ኮሮና ሊገባ ለምን አይጠራርጋችሁም ለኔሲ ብያለሁ ጫልቱ ኦሮሚያ ነው ብያለሁ ምን ታመጣለህ Menilik lemapa Menilik lemapa Menilik lemapa Menilik lemapa Menilik lemapa Corona.
ገለቶማ ጀሌ ኦሮሞ ቴንክ ዩ ነጋኖላ